እስኪን ቪዲዮ ጨርሳችሁ ስሙ። እስከ መጨረሻ ድረስ በጌታ አታሳልፉ። ጳውሎስ ነው ጴጥሮስ ነው ይህንን ኮሜንት የጻፈው? ኑ ወደ እውነተኛይቱ ሐዋርያት ቤተ ክርስቲያን በአንድ አምላክ ብቻ። ኦኬ ኦንሊ ጂሰስ። የፌንጣ ጉባኤ ሜዳ ላይ የሚዘል መንገድ ላይ የሚንዘላዘል የሰውን ጊዜ የሚበላ አረተው ስላሴን የካደ የፌንጣ ስብስብ። በቃ መዝለል፣ ዝም ብሎ መዝለል። ለመዝለል ነው ምን መጣው? አንተ ስላልክ ምንም የሚለወጥ ነገር የለም፣ ምንም የሚቀየር ነገር የለም። ዝም ብለህ ባዶ ቦታ መለፍለፍ እንጂ ገና ከዚህ በላይ እንሰፋለን፣ ገና ከዚህ በላይ እንበዛለን። ገና እንበዛለን ማለቱን ትተሽ ወደ እውነቱ ወደ ክርስቶስ ብትመለሺ ይሻልሽ ነበር። ገና እንበዛለን ማለት በጣም ቆጨኝ። ምክንያቱም ወደ ጨለማ መጨመሩ፣ ወደ ጨለማ መብዛቱ በጣም ይቆጨኛል። ናይ ወደ ብርሃን። እናንተ አጃቢዎች ኑ ወደ ብርሃን። ብርሃኑ ኢየሱስ ክርስቶስ ነው። ኑ ወደ እውነቱ ኢየሱስ ክርስቶስ ነው። ኑ ወደ መንገዱ ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር ቃል ሁለተኛ ጢሞቴዎስ 3:8 ላይ እንዲህ ይላል፣ ኢያኔስና ኢያንበሬስ ሙሴን እንደተቃወሙት እነዚህ አእምሯቸው የጠፋባቸው ከእምነት የተጣሉ ሰዎች ደግሞ የእውነት ይቃወማሉ። ይሁን እንጂ አይሳካላቸውም ይላል። ምንም ብትቃወሙት፣ ከማንም ጋር ብትመጡ፣ የትኛውም ትምህርት ብታመጡም አይሳካላችሁ። ክርስቶስ ኢየሱስ ሳኦልን እንደያዘኝ በቀጥታ በድንገት ይዛል። በድንገት መጥቶ ይዛል። ሐሳባቸውም አይሳካላቸውም ይላል። አይሳካም። ክርስቶስ ኢየሱስን ጌታ አድርገው የተቀበለ ሰው በእናንተ ትምህርት ይይዛል ብላችሁ አትውጡ። ተመለሱ፣ ወደ ቦታቸው ተመለሱ። ጠፍታችኋል። መጥፋት ከፈለጋችሁ ለእናንተ ጥፉ እንጂ ሌላውን ለማጥፋት አትሞክሩ። ሙከራቸውም አይሳካም። ስለዚህ ይሄ ቪዲዮ የደረሰ ሰው ካለ በኮመንት ላይ አይሳካም ብሎ ይጻፍ።